ብዙ ወንዶች በትዳራቸው ወይም በፍቅር ግንኙነታቸው ውስጥ ትልቁ ቅሬታቸው አትሰማኝም ወይም አታከብረኝም የሚል ነው። ነገር ግን እውነታው ክብር አይለመንም፣ ክብር ይገነባል። ሴቶች በተፈጥሯቸው የሚከተሉትና የሚወዱት የሚመራቸውን ወንድ እንጂ የሚከተላቸውን ወንድ አይደለም። ዛሬ አንዲት ሴት በልቧ እንድታከብርና እንደ መሪ እንድትመለከተ የሚያደርጉ 5 ጥልቅ የሥነ ልቦና መርሆችን እናያለን። እስከ ቪዲዮ ማብቂያ ተከታተልኝ። 1. የስሜት ጽናት። የመጀመሪያውና ዋናው ነጥብ ስሜታዊ ጽናት ነው። አንድ ሴት በሕይወቷ ማዕበል ሲነሳ መጠለያ የምትሆናት አንተ ነህ። አንተ ግን ከእሷ በበለጠ የምትደነግጥ፣ የምትቆጣ ወይም በትንሽ ነገር ስሜት የሚረበሽ ከሆነ መሪነትን ታጣለህ። መሪ ወንድ በችግር ውስጥ ሆኖ መፍትሄ የሚያመነጭ እንጂ ከችግር ጋር አብሮ የሚጮህ አይደለም። ስሜትን መቆጣጠር ስትጀምር እርሷ በውስጧ ይህ ሰው ሊጠብቀኝ ይችላል የሚል እምነት ታሳድጋለች። 2. የቆራጥነት ጥበብ። ሁለተኛው ውሳኔ ሰጭነት ነው። የት እንሂድ ስትልህ አንቺ እንደፈለግሽ፣ ምን እንብላ ስትልህ ምንም ይሁን የምትል ከሆነ መሪነቱን በፈቃድ እየለቀቅላት ነው። ሴቶች ምርጫ እንዲሰጣቸው ይፈልጋሉ፣ ነገር ግን የመጨረሻውን ውሳኔ ወንድ ልጅ እንዲወስን ይሻሉ። ውሳኔ ስህተት ቢሆን እንኳ ለመወሰን መደፈር በራሱ ትልቅ ክብር ያሰጣል። ኃላፊነትን የሚወስድ ወንድ የሚከበር ወንድ ነው። 3. ግልጽ የሆኑ የክብር ወሰን። ሶስተኛውና ብዙ ወንዶች የሚረሱት ነጥብ ወሰን አለማበጀት ነው። ለእርሷ ስትል የራስን ሴቶች የምትጥል ከሆነ ወይም ክብርን የሚነኩ ንግግሮችን ስለመወዳት ነው በሚል የምትቀበል ከሆነ በእርሷ ዘንድ ክብርን ታጣለህ። አንዲት ሴት ለአንተ ለራስህ ክብር ስትሰጥና የማትደራደርባቸው ወሰኖች ሲኖሩ ነው ይበልጥ የምታከብር። አይሆንም ማለትን መልመድ አለብህ። ለራስህ የማትቆም ከሆነ ለእሷም እንደማትቆም ታውቃለች። 4. በተግባር መምራት። አራተኛው መመሪያ መስጠት ሳይሆን አርአያ መሆን ነው። እርሷ እንድትቆጥብ የምትፈልግ ከሆነ አንተ አባካይ መሆን የለብህም። እርሷ እንድታከብር ከፈለግ አንተ መጀመሪያ ለራስና ለሌሎች ክብር መስጠት አለብህ። መሪነት አድርጊ ማለት ሳይሆን እናድርግ ብሎ ቀድሞ መገኘት ነው። በሥራ ጠንካራ፣ በቃለ ታማኝና በባህሪ ቀጥተኛ ስትሆን እርሷ አንተን መከተል ሸክም ሳይሆን ኩራት ይሆንላታል። 5. በጥልቅ የማዳመጥ ብቃት። አምስተኛውና የመጨረሻው በጥልቅ የማዳመጥ ብቃት ነው። መሪ ማለት ትዕዛዝ የሚያወርድ አምባገነን አይደለም። እውነተኛ መሪ የሚመራውን ሰው ፍላጎትና ስሜት በደንብ የሚረዳ ነው። ሴቶች የሚሰማቸውን ወንድ ይፈልጋሉ። ንግግሯን ሳታቋርጥ፣ ስሜቷን ሳትንቅ በጥሞና ስታዳምጣት ይህ ሰው ይረዳኛል የሚል የልብ ትስስር ትፈጥራለች። ያኔ የምትናገረው እያንዳንዱ ቃል በእርሷ ዘንድ የከበረ ዋጋ ይኖረዋል። ወዳጄ፣ መሪ መሆን ማለት መቆጣጠር ማለት አይደለም። መሪ መሆን ማለት ኃላፊነትን መሸከምና ለተከተሉ ሰዎች የተሻለ ሕይወት ማሳየት ነው። ከእነዚህ 5 ነጥቦች ውስጥ አንተ ጋር የሚጎድለው የትኛው ይመስላል? ኮሜንት ላይ እንወያይ። ቪዲዮ ከጠቀመ ላይክ ማድረግንና ለጓደኞችን ማጋራቱን አትርሳ። በሚቀጥለው ቪዲዮ እስከምንገናኝ የወንድ ልክ ሁን። ቸር ያቆየን።